ጠቅላይ ሚኒስትር አብይ አህመድ ለአንዱዓለም አራጌ ምንድነው ያሉት? ከዚህስ በስተጀርባ የነበረው ሁኔታ ምን ይመስል ነበር? የአቶ አንዱዓለም አራጌ ጸጸትስ እንዴት ይገለጻል? ይሄን ለእናንተ የምናቀርብላችሁ ይሆናል። ሌሎች ተያያዥ መረጃዎች አሉ። ሰብስክራይብ አድርጉና አብራችሁን ሁኑ። ላይክም በማድረግ አብራችሁን ትቆያላችሁ። አሁን በቀጥታ ወደ ጉዳዩ እንገባለን። ከሰሞኑ አቶ አንዱዓለም አራጌ የቀድሞ የኢዜማ ከፍተኛ አመራር ለሪፖርተር ጋዜጣ የዩቲዩብ ቻናል ቃለ መጠይቅ ሰጠው ነበር። ይሄ ቃለ መጠይቅ እንግዲህ በዋናነት ትኩረትን የሳበው የብዙዎችን ትኩረት የሳበው ኦህዴዶች በትከሻችን ላይ ሆነው ጨፈሩብን የሚለው ርዕሱ ነው ትኩረት ሊስብ የቻለው። እዛ ውስጥ ግን የተጠቀሱ አንዳንድ ጉዳዮች አሉ። እንግዲህ አንዱዓለም አራጌ ለእርሳቸው ጠቅላይ ሚኒስትሩ ቃል ገብተው ነበረ። ማለትም እርሳቸው በዲሞክራሲ እንደማይታሙ የነገሯቸው ነገር ነበረ እና ምንድነው ይሄ የሚለውን ነገር በዚህ ቃለ መጠይቃቸው ላይ አብራርተዋል። እሳቸው አቶ አንዱዓለም አራጌ እንዳሉት ከሆነ ኦህዴዶች በዚህ ደረጃ ይወርዳሉ፣ ከመውረድም እንዲህም ያንሳሉ ብዬ አስቤ አላውቅም ሲሉ የተቃውሞ ዝምታቸውን ከብዙ ጊዜያት በኋላ ሰብረዋል። እርሳቸው ይታወቁ የነበሩት ለመንግስት ሂሳዊ ድጋፍ እየሰጡ በመቀጠል ረገድ በኩል እንደሆነ በርካቶች የሚስማሙበት ነው። በመንግስት ላይ ይህን ያክል የከፋ ትችት አቅርበው አያውቁም። በተለይ ከ2010 ወዲህ እና በርካቶች አቶ አንዱዓለም የመንግስት ደጋፊ ሆነዋል የሚል አይነት ትችት ሲያቀርቡባቸው ነበረ። ለዚህም መነሻ የሆናቸው ቅድም እንዳልነው ትችት አለመሰንዘራቸው በመንግስት ላይ ይሄ ነው የሚባል ከዚህ ቀደም ህወሓት መራሹ ኢህአዴግ በነበረበት ጊዜ ይሰነዝሩት በነበረው ልክ መንግስትን እየነቀፉ አይደለም። በሚጽፉትም መጽሐፍም በሚያጋሩትም ጽሁፍም በሚሰጡትም ቃለ መጠይቅ ላይ ይሄ አይታይም ነበር እየተባለ ነበር ሲታቹ የነበሩት። አሁን ግን ቅድም በጠቀስኩት መገናኛ ብዙሃን አማካኝነት እንግዲህ በሰጡት ቃለ መጠይቅ ላይ በእጅጉ ከረር ያለ አይነት ንግግር አድርገዋል። ተበድለናል፣ ተጨቁነናል ይሉ የነበሩ ኦህዴዶች በዚህ ደረጃ ይወርዳሉ ብዬ አስቤ አላውቅም ነበር ብለዋል አንዱዓለም አራጌ። እንግዲህ በኢዜማ ፓርቲ ውስጥ አመራር ነበሩ። ፓርቲያቸውን ለቀው የወጡት ኢዜማ ከብልጽግና ጋር ያለው መስመር ፈጽሞ እስኪጠፋ ድረስ መቀጠሉን በትብብር ማለት ነው። የተለያዩ የፓርቲው ከፍተኛ አመራሮች በከፍተኛ የመንግስት ስልጣን ላይ ኃላፊነት ተሰጥቷቸው ወይም ሹመት ተሰጥቷቸው እየሰሩ እንደሚገኙ ግልጽ ነው። በዚህ ምክንያት በመቃወም ይሄን አካሄድ በመቃወም ከፓርቲው ለቀው ስለመውጣታቸው ነው የተናገሩት። ለውጡ የሚሉት እንግዲህ ከመጋቢት 24 2010 ወዲህ የነበረውን የቦናንዛ ወይም ደግሞ የጫጉላ ታይም ማለታቸው ነው የመጣ ሰሞን ብዙዎቻችን የነጋ መስሎን ነበር። የፖለቲካ ትግል ውስጥ ምን አድርጋለሁ ብዬ አስቤ ነበር ብለው ነበር። ከለውጡ 1-2 ወር በኋላ ግን ነገሮች ከሀዲድ እየወጡ እንደሆነ ገባኝ ሲሉ ተናግረዋል። ያኔውኑ ሀዲዱ እየሳተ እንደሆነ ይሄ ሁኔታ ተረድተው ወደ ሚዲያ መጣው ግን መናገሩን አልመረጡም ነበር። ስለዚህ ጉዳይ በዚህ ቃለ መጠይቃቸው ላይ ያብራሩት ነገር የለም። ኦህዴዶች ወይም ደግሞ ኦፒዲዮ ሲሉ የጠሯቸው በአሁኑ ሰዓት የብልጽግና ፓርቲ ውስጥ ያሉ ከፍተኛ ፖለቲከኞች የተሰባሰቡበት የቀድሞ ድርጅት በዚህ ድርጅት ይወርዳሉ ብዬ አስቤ አላውቅም በማለት ተናግረዋል። እዚህ ጋር አሁን ያለውን በኢህአዴግ ከስሞ የተቋቋመውን ፓርቲ በስም ደረጃ አልጠቀሱትም። ኦህዴዶች በማለት ነው የገለጹት። እንግዲህ ይሄ ምን ያመጣባቸዋል የሚለውን እንግዲህ አብረን እናየው ይሆናል። ተበድለናል፣ ተጨቁነናል ሲሉ የነበሩት ኦህዴዶች የኢህአዴግ ውስጥ እንደበታች ይታዩ እንደነበረ ጠቅሰው በእነሱ ላይ የደረሰውን በደል ስልጣን ከያዙ በኋላ በሌላ ላይ ለመጫን መሞከራቸውን የተቹት በዚህ ደረጃ ይወርዳሉ ከመውረድም በጣም ያንሳሉ ብዬ አስቤ አላውቅም። ከሰብአዊነት ጎዳና ወጥተው እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላውቅም በማለት በአሁኑ ወቅት በስልጣን ላይ የሚገኙትን ከፍተኛ የመንግስት ባለስልጣናትን ተችተዋል። አሁን ኢትዮጵያ ውስጥ ያለው ሁኔታ ሁሉንም በአንድ ሰው ጉልበት በአንድ ሰው አንደበት አእምሮ ተጨፍልቆ የሚመራበት ነው በማለት ሀገሪቱ በአንድ ሰው ትከሻ ላይ የምትጎተት አይደለችም በማለት ነቀፌታቸውን አቅርበዋል። በስድስተኛው ጠቅላላ ምርጫ ሰሞን ከጠቅላይ ሚኒስትር አብይ ጋር ተገናኝቼ ነበር ብለዋል አቶ አንዱዓለም። በዚህ ወቅት እንግዲህ ውይይት አድርገው ነበር። እሳቸው እንደተናገሩት በዚህ ውይይት ላይ ብዙዎች በየት ሚዲያ ላይ ያልጠቀሱት አይነት ሐሳብ ነው የተነሳው። ማለት ፖለቲከኛው አንዱዓለም በዚህ ጉዳይ ዙሪያ የትም ቦታ ላይ አስተያየታቸውን አልሰጡም ነበር።
እንግዲህ ጠቅላይ ሚኒስትሩ ያሉት ምንድነው አታምነኝም ወይ ሲሉ ጥያቄ ያቀርቡና እኔማ በዲሞክራሲ የምታማ ሰው አይደለሁም የካድሬ ሲስተሙን አስተካክዬ ምርጫ ቦርድን ተጽዕኖ በማይደረግበት አግባብና ደረጃ ነፃና ፍትሃዊ ምርጫ ይካሄዳል በዚህ ድርድር የለም በማለት እንደነገሯቸው ተናግረዋል። ሆኖም ግን የተስተዋለው ሁኔታ በእጅጉ ተቃራኒውን እንደሆነ ነው እየገለጹ ያሉት። እንግዲህ የአቶ አንዱዓለምና የጠቅላይ ሚኒስትሩ ቆይታ ባጭሩ ይሄ ነበር። ግን ከዚህ የበለጠ ብዙ ሀሳቦችን እንዳነሱ የሚገመት ነው። እዚህ ሚዲያ ላይ መናገር ስላልፈለጉም ሊሆን ይችላል ወይም ሁኔታው ስላልጣማቸው ሊሆን ይችላል ያላነሷቸው እንጂ በርካታ ከዚህ ቀደም እሳቸው በጠቀሱበት የምርጫ ወቅት ኢዜማ የደህንነት ትንተና ሰነድ የሚል አዘጋጅቶ እንደነበረ በወቅቱ የነበረ አንድ የፌስቡክ ገጽ ፊንፊኔ ኢንተርሴፕት የሚባል የፌስቡክ ገጽ ላይ ዶክመንቱ ተሰራጭቶ ነበርና እዛ ላይ የነበረው የደህንነት ትንተና በተመለከተ ከደህንነት መስሪያ ቤቱም ሊሆን ይችላል ከጠቅላይ ሚኒስትሩም ጋርም ሊሆን ይችላል። ያኔ ደግሞ በመሃል ደግሞ አቶ አንዳርጋቸው ጽጌ ነበሩ በጠቅላይ ሚኒስትሩና በኢዜማ መካከል በሶስትዮሽ ሁኔታ ውስጥ ምን አይነት ሀሳቦች ይንሸራሸሩ ነበር? የሀገሪቱን የደህንነት ሁኔታ ጠቅላይ ሚኒስትሩ እንዴት ይመለከቱት ነበር? የትግራይ ጦርነት ከመነሳቱ በፊት ከኢዜማ ጋር ምን አይነት ተራክቦ ወይም ግንኙነት ነበራቸው የሚለውን አንዱዓለም በሰፊው ቢያነሱት ለብዙዎች ጆሮ ይስባል ብለን እናስባለን። ወደ ሌላ ጉዳይ ስናልፍ እንግዲህ አዲስ አበባ ክልል መሆኑ አይቀርም እየተባለ ነው። የጠቅላይ ሚኒስትር ስልጣን ማለትም በአሁኑ ሰዓት አገሪቱን እያስተዳደረ ያለው ፓርላሜንታዊ ስርዓት ወደ ፕሬዚዳንሻል ስርዓት ሊቀየር ነው የሚልም አንዳንድ መረጃዎች እየወጡ ይገኛሉ። እንግዲህ ከዚህ በፊት ኢህአዴግ በነበረበት ጊዜ የማዕከላዊ ኮሚቴ ስብሰባ እየተካሄደ ባለበት ወቅት የተለያዩ መረጃዎች ይወጡ ነበር። ማለት በስብሰባ ውስጥ ምን አይነት የሐሳብ ልውውጦች ነበሩ፣ ማን ድምጽ ሰጠ፣ ማን ድምጽ ነፈገ፣ ማን ድምጽ ታቅቦ አረገ፣ ማን ተቸ የሚለውን ነገር መስማት ይቻል ነበር። አሁን ላይ ግን ከተካሄደ በኋላ ነው የሚታወቀውና እንግዲህ አሁን በስልጣን ላይ ያለው ብልጽግና ፓርቲ ከሰሞኑ በአዳማ ከተማ የማዕከላዊ ኮሚቴ ስብሰባ ማድረጉ እየተነገረ ነው። ፓርቲው በይፋዊ ገጹ ላይ ባያረጋግጠውም ስብሰባ መቀመጡን የሚገልጹ መረጃዎች በሰፊው እየወጡ ይገኛሉ። አንዳንድ ቬሪፋይድ ያልሆኑ መረጃዎች እንዳመላከቱት ከሆነ ብልጽግና በዚህ ስብሰባው አንደኛ ህገ መንግስቱን ለመቀየር የክልል አወቃቀሩን ይሄውም ከብሔር ተኮር ከሆነው ወደ ጂኦግራፊካል ወደ ሆኖ ሊቀየር ይችላል የተባለ ነው። አዲስ አበባና ድሬዳዋ ከተማ አስተዳደርን ክልል ማድረግ ከዚህ በፊት አዲስ አበባ ክልል እንደነበረች የምታስታውሱት ነው። በኢህአዴግ ዘመን ክልል 14 ተብላ ትጠራ ነበርና ወደዛ አይነት አካሄድ የመመለስ ሁኔታ የመሬት ፖሊሲን የመቀየር ወዴት እንደሚቀየር አብረን እናየውናል። ቅድም እንደጠቀስነው ስርዓቱ ከፓርላሜንታዊ ወደ ፕሬዝዳንታዊ እንዲቀየር መወሰኑ እየተሰማ ስለመሆኑ ተነግሯል። እንግዲህ እነዚህ ውሳኔዎች አሁን ያለውን ህገ መንግስት ቀስ በቀስ ብቻ ሳይሆን ባንዴ አብዮታዊ በሆነ ሁኔታ የሚቀይሩና የሚደበላልቁ ናቸው። ይሄ በአገር ውስጥ ባሉትና ውጭ ሀገር ባሉት የፖለቲካ ሊቃን ይሄ ህገ መንግስት ለሀገሪቱ መዳኛ ነው ብሎ በሚያምኑት ዘንድ ትልቅ ተቃውሞን ሊፈጥር እንደሚችል የሚጠበቅ ነው። ይሄ ጉዳይ እውነተኛ ሆኖ ወደ ተግባራዊ ከገባ ማለት ነውና በዚህ ጉዳይ ዙሪያ አንዳንድ ወገኖች እንግዲህ ካሁኑ የተለያዩ ሀሳባቸውን እየሰነዘሩ ይገኛሉ። በትችትም በኩል ፕሬዝዳንታዊ አስተዳደሩ ለአምባገነን የማድረግ እድሉ ሰፊ ነው ጠቅላይ ሚኒስትሩን የሚል ነገር እያነሱ ነው። ግን አሁንም ምን ለውጥ አለና ነው ፕሬዝዳንታዊም ፓርላሜንታዊም ሆነ የሚል የተለያየ ትችት እየቀረበ ነው። እንግዲህ አብረን ምን ይሆናል። ያው ሀገራዊ ምክክር ኮሚሽን የተባለውም ተቋምም ያው በቅርቡ አጀንዳዎቹን ይፋ አድርጓል። በእነዚህ አጀንዳዎች ውስጥ በዝርዝር ምን አይነት ሀሳቦች እንደሚነሱ ይደረግበታል፣ ምክክር ይካሄድበታል በተባለው ዕለት እንግዲህ መመልከት እና ማየት መታዘብ የሚቻል ይመስለናል። ወደ ትግራይ ስናመራ ወታደራዊ አፈሳው ወደ መስጊድ ገብቷል ተብሏል። ከዚህ ቀደም በቤተ ክርስቲያናት ውስጥ የተለያየ አፈሳ ሲከናወን እንደነበረ እኛም ስንዘግብ ነበር። በተለይም መቀሌ ከተማ ውስጥ በሚገኙ ቤተ ክርስቲያኖች ውስጥ ያሉ የቆሎ ተማሪዎችን አፍሶ የመውሰድ ሁኔታ እንደነበር ሲነገር ነበር። እንግዲህ በትላንትናው ዕለት በአዲ ሀቂ በሚባለው አካባቢ በሚገኘው መስጊድ ውስጥ የሚያገለግል መስጊድ አቡበክር መስጊድ ተብሎ የሚጠራው ማለት ነው ያገለግል የነበረ ማዲህ መሐመድ አብዱል ቃድር የኢሻ ሶላት እያረገ በነበረበት ወቅት ከመስጊድ በጸጥታ ኃይሎች መወሰዱ ተነግሯል። ተወስዶም ወደ ቀጥታ ወደ ወታደራዊ ማሰልጠኛ ማዕከል ስለመጓጓዙ ነው የተነገረው።
ይህም በበርካታ የእምነቱ ተከታዮች ዘንድ በአካባቢው ባሉ ስጋትን እየፈጠረ እንደሚገኝ ተነግሯል። ወደ 12ኛ ክፍል አገራዊ ፈተና ዙሪያ እናልፋለን። የ2018 ዓመተ ምህረት የ12ኛ ክፍል አገር አቀፍ ፈተና በትግራይ ክልል ውስጥ በምን መልኩ መሰጠት አለበት በሚል ዙሪያ ልዩነቶች ተፈጥረዋል የሚል መረጃ ነው ያለው። ይሄውም በክልሉ ትምህርት ቢሮ በዶክተር ኪሮስ ጉሽ በሚመራውና በፌደራል መንግስቱ ባለው የፈተናዎች ኤጀንሲ መካከል ወይም በትምህርት ሚኒስቴር መካከል ልዩነቱ እየተሰፋፋ ወይም ደግሞ እየሰፋ ስለመምጣቱ ነው የተነገረው። የትግራይ ክልል ትምህርት ቢሮ እንግዲህ የሚያነሳው ሐሳብ አለ። ይሄውም በነበረው የጦርነት ሁኔታ ምክንያት ሰፊ የሆነ ጉዳት ደርሷል። በተለይም እኩል የሆነ የመሰረተ ልማትና የታብሌት ልምምድ በሌለባቸው ሁነቶች ውስጥ ተማሪዎችን በኦንላይን ለመፈተን ማስገደድ ተጨማሪ በደል ነው እያለ ነው። ስለዚህ 51.6% የሚሆኑ ተማሪዎች ወይም 15349 የሚሆኑ ተፈታኞች በወረቀት ሊፈተኑ ይገባል የሚል ሐሳብ ያለው አቋም ነው የተያዘው። በትምህርት ሚኒስቴርና በፈተናዎች ኤጀንሲ በኩል ደግሞ ያለው አቋም ምንድነው? በትግራይ 4 ዩኒቨርሲቲዎች አሉ። 4 ዩኒቨርሲቲዎች በጥሩ ሁኔታ ነው ያሉት። ይሄ የወረቀት ፈተና ደግሞ አስቀድሞ ተልኮ በፖሊስ ጥበቃ ስር መቀመጥ ያለበት ነው። በትግራይ ያለው ሁኔታ ወይም ደግሞ ይህን የማድረግ ሁኔታ ደግሞ ወረቀቱን ከተበተነ በኋላ ለመቆጣጠር የሚያስቸግር ነው። እንግዲህ የፖሊስ ኃይልም ያስፈልጋል። ከዛም ባሻገር ደግሞ ፈተና የመሰረቅ እድሉም ሰፊም ሊሆን ይችላል። ስለዚህ ይሄ የደህንነት አደጋ ስለሚፈጥር ምንም አይነት የወረቀት ፈተና አይኖርም፣ ኦንላይን ነው መሆን ያለበት በማለት እንግዲህ ሐሳብ አቅርቧል። ይሄ ደግሞ በሁለቱ መካከል አሁንም ድረስ ውጥረትን ፈጥሯል። በመሃል ደግሞ ተማሪዎቹ ፈተናውን ይፈተናሉ ወይስ አይፈተኑም፣ ይወስዳሉ ወይስ አይወስዱም የሚለው ምንም አይነት ማረጋገጫ አልተገኘም። ወደ ወታደራዊ አፈሳ ሁኔታ እንግዲህ ስንመለስ በመቀሌ ከተማ በሚገኘው ላጪ በተሰኘው አካባቢ የሚገኝ አንድ ገዳም አለ። ከዛ በወታደሮች ታፍሰው የተወሰዱ የቆሎ ተማሪዎች ቁጥር 27 መድረሱ ተነግሯል። ደብረ መዓዛ አቡነ አረጋዊ ቤተክርስቲያን ተብሎ በሚጠራው ቤተክርስቲያን ውስጥ እንግዲህ ማክሰኞ ቀን ለምሽት 5 ሰዓት ላይ ማንነታቸው በግልጽ ያልታወቁና የፊት ገጽታቸውን በጭንብል የሸፈኑ ታጣቂዎች በመግባት 27 የሚሆኑ ተማሪዎችን የቆሎ ተማሪዎችን አፍሰው መውሰዳቸው እንግዲህ ተነግሯል። እንግዲህ እንደገለጹት ከሆነ የዛ አካባቢ ምንጮች ወደዚህ ገዳም ውስጥ በመግባት እንግዲህ በአፍሰውን የወሰዷቸው ምንም አይነት ጥያቄ ምንም አይነት ነገር የለም፣ በዚህ ሁኔታ ነው የወሰዷቸው በማለት እንግዲህ ገልጸዋል። አሁንም ሁኔታው በእጅጉ ውጥረት እንደተሞላበት ነው ያለው። ሌሎች መረጃዎች ሲኖሩ በኋላ እንመለሳለን። እንደተለመደው መከታተላችሁን ግን አትዘንጉ። ለሌሎች አጋሩ፣ ሰብስክራይብ አድርጉን። መልካም ጊዜ